ሰላም ጤና ይስጥልኝ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ላሳያችሁ የመጣሁት ጸጉርን ወይም ፍሪዝ የቆየንም ይሁን ፍሪዝ ያልነበረንም ጸጉር ቢሆን ለማፍታታት ከመታጠባችሁም በፊት ይሁን ለማፍታታት ስትፈልጉ በዚህ መንገድ ጸጉራችሁን ማበጠር ብትችሉ ከጸጉራችሁ የሚሰባበረውን የሚወጣውን ጸጉር በጣም ይቀንስላችኋል። ማይሰባበር ማይወጣ ከሆነ ደግሞ የጸጉራችን ጤንነት ተጠብቆ መልኩም የሚያምር ሆኖ ብዛት ያለው ጸጉር ይሆናል ማለት ነው። በጣም ቆንጆ ለውጥ ነው ያየሁበት እኔ። አሁን ይሄ የምታዩት ጸጉሬ ፍሪዝ ነው የነበረ ለሳምንት በላይ ፍሪዝ ነው የነበረና አሁን ለመታጠብ እየተዘጋጀው ነበረ። ከዛ በፊት ግን ጸጉሬን ለማበጠር ለማፍታታት እንደምታዩት ማበጠሪያ እየተጠቀምኩ አይደለም። ዘዴው ምን መሰላችሁ? ያለ ማበጠሪያ ጸጉርን ማፍታታት ነው። ይህ ዘዴ ግን ጊዜ የሚቆጥብ ጸጉርን የሚከላከልና የሚያበዛ ነው። እንዴት መሰላችሁ የምታረጉት? መጀመሪያ ጸጉራችሁን በውሃ ነው የምታረጡት። በንጹህ ውሃ ማርጠብ ወይም ከተሻላችሁ ደግሞ የሩዝ ውሃ የተለያዩ ለጸጉር ማሳደጊያነት ይጠቅማሉ የሚባሉ የሚዘጋጁ ውህዶችን ውህድ ስል የዚህ እንደ ውሃ ሊረጩ የሚችሉ አሁን ለምሳሌ የሩዝ ውሃ፣ የሽንኩርት ውሃ፣ የሮዝመሪ ውሃ አድርጋችሁ ተጠቅማችሁ በሱ የረጫችሁ ጥቅሙም ስለሚኖረው በዛ ያፍተ ካልተቻለ ግን በውሃ ማፍታታት ስለሆነ ሀሳቡ ውሃው እንደ ተፈጥሯዊ ማለስለሻ ሆኖ የጸጉርን ገመድ ስለሚያላላልን በጣም ይጠቅማል ማለት ነው። ስለዚህ ብዙ ሰው ይህንን ይረሳዋል። ሁለተኛው ደግሞ ያላችሁን ቅባት መጠቀም። ዋናው ሚስጥሩ ጸጉርን በጣም በትንሽ ክፍልፋይ ከፋፍሎ ቅባቱን በመጠኑ መቀባት ነው። ይህ ቅባት ማበጠሪያውን የሚሰራውን ስራ ይሰራል፣ ስሊፕ ይፈጥራል። ማለትም እርስ በርስ የተያያዙ ጸጉሮችን በቀላሉ እንዲለያይ ያደርጋል ማለት ነው። ጸጉሩን ውሃ ታረጉበታላችሁ። ከዛ ትንሽ ቅባት እያደረጋችሁ እጃችሁን እንደ ማበጠሪያ፣ ጣቶቻችሁን እንደ ማበጠሪያ እየተጠቀማችሁ ታበጥሩታላችሁ በእጃችሁ ማለት ነው። ያለ ማበጠሪያ ከምነግራችሁ በላይ የተሻለ ማበጠሪያ ማለት የራሳችሁ ጣት ነው። ምክንያቱም ለስላሳ ነው፣ ደረቅ አይደለም። ቀስ እያረጋችሁ ነው የምታላቅቁት እርስ በርስ የተያያዘውን ማለት ነው። አውቃለሁ ጊዜ ሊወስድ ይችላል፣ ግን ምናልባት ለመጀመሪያ ጊዜ ስታደርጉት ነው ሊከብዳችሁ የሚችል እንጂ በተደጋጋሚ እያደረጋችሁ ስትመጡ እጅግ በጣም እየቀለላችሁ ነው የሚሄደው ማለት ነው። ይሄ ዘዴ ምን ያህል ይጠቅማል ብላችሁ ከጠየቃችሁኝ 3 ምክንያት ልነግራችሁ እችላለሁ የሚጠቅምበት መንገድ ማለት ነው። አንደኛ የጸጉር መነቃቀልን በጣም ይቀንሳል። ሁለተኛ ደግሞ የጸጉርን ርዝመት ይጨምራል። ሞክሩትና እዩት። ማበጠሪያ ጸጉራችንን እንዳያሳጥረው ይከላከላል። ምክንያቱም የሚበጥሰው ከሆነ የሚቆርጠው ከሆነ ተነቅሎ እንዲወጣ የሚያደርገው ከሆነ በተዘዋዋሪ ጸጉራችን ቁመትና ብዛት እየቀነሰ ነው የሚመጣው ማለት ነው። በእጃችሁ ሲሆን ግን ያን ነገር እንዳይፈጠር ታደርጉታላችሁ ማለት ነው። ሶስተኛው ደግሞ ጊዜ ይቆጥባል። ጸጉርን ወዲያው ለመታጠብ ዝግጁ ታደርጉታላችሁ ማለት ነው። ጊዜን ይቆጥባል ማለት እንዴት ነው? ውሃ ስትረጩት ጸጉራችሁ ከዛ ቅባት ስታደርጉበት ነው ጸጉራችሁ ምንድነው እየለሰለሰ ነው የሚሄደው። ላይክ ኮንዲሽነር እንዳረጋችሁበት ማለት ናቹራል የሆነ ኮንዲሽነር እንዳረጋችሁበት አይነት ነገር ማለት ነው። ለአፍሪካውያን ጸጉር ደግሞ ልክ እንደኛ አይነት ጸጉር ላላቸው ሰዎች በደረቁ ጸጉርን ማበጠር ጭራሽ የማይመከር ነገር ነው። መርጠብ አለበት። ኢቨን ቅባት ስንቀባ ራሱ ትንሽ ጸጉራችንን ብናረጥበው እና ቅባት ብንቀባው ጸጉራችን ጋር የመዋሃድ ጸጉራችን ቅባቱን የመያዝ ነገሩ ይጨምራል ማለት ነው። ስለዚህ ሁልጊዜም ቢሆን ጸጉራችንን ማበጠር ስናስብ ጸጉራችንን ስፕሬይ እያደረግን ውሃ ብናበጥረው ጥሩ ነው። የኔ ጸጉር እጅግ በጣም የሚያያዝ ጸጉር ነው። ልክ እንደኔ አይነት ጸጉር ካላችሁ ደግሞ በተለይ ጫፉ እርስ በርስ የሚያያዝ መንታ ጸጉር በየጊዜው የሚያወጣ አይነት ጸጉር ካላችሁ ደግሞ ዝም ብሎ መቁረጥ ጸጉር ማሳጠር ብቻ አይደለም፣ እንክብካቤያችሁ ላይ ትኩረት ማድረግ አለባችሁ። ስታበጥሩት እንዴት ነው የምታበጥሩት፣ ምን አይነት ማበጠሪያ ነው የምትጠቀሙት ምናምን የሚለውን ነገር ማየት አለባችሁ። እኔ ይሄ ዘዴ እጅግ በጣም ነው የጠቀመኝ። እኔ በጣም ተቸግሬ ነበረ ጸጉሬ
እየተነቃቀለ እየተሰባበረ እየወጣ ጸጉሬ እየሳሳ በጣም እያነሰ ሄዶብኝ በጣም እየተጨናነኩኝ ነበረ። ምን ሆኜ ነው እስከ ማለት ደርሼ ነበርና ከቅርብ ጊዜ በኋላ ግን ይህንን ዘዴ መጠቀም ጀምሬ እግዚአብሔር ይመስገን ጥሩ ለውጥ እያሳየኝ ነው። ከዚህ በኋላም በደንብ ወደ ነበረበት ይመለሳል ብዬ አስባለሁ። አሁን ግን ማበጠሪያ መጠቀም ማቆሜ እጅግ በጣም የጠቀመኝ በጣም አስፈላጊ ሲሆን ግዴታ ሲሆን ወይ በጣም ካፍታታውት በኋላ እነዚህ ሰፋፊ ክፍተት ያላቸው ማበጠሪያዎችን ነው እየተጠቀምኩ ያለሁት። ከዛ ውጪ ግን እሱን በአብዛኛው አልጠቀምም። እንደዚህ ውሃ ስፕሬይ አድርጌ ከመታጠቢ በፊትም ከታጠብኩ በኋላ በቃ ቀስ አድርጌ ነው በእጄ ካላቀቅኩ በኋላ ነው ማበጠሪያ ራሱ መጠቀም ካለብኝ የምጠቀመው እና ያ ደግሞ የጸጉሬን የሚወጣውን ነገር ቀንሶልኛል፣ ቁመቱን ጨምሮታል። ምክንያቱም ከታች የሚሰባበር የሚቆራረጥ የሚወጣ ነገር ስለሌለው ጸጉሬ ቁመቱም በደንብ እየጨመረ ሂዷል፣ ጠቅሞኛል። ስለዚህ እናንተም ተጠቀሙት፣ ሞክሩት። በእርግጠኝነት ይመቻችኋል፣ ተወዱታላችሁ። ጊዜ ነው የሚፈልገው። ከሳምንት ከሁለት ሳምንት ጊዜ 30 ወይ 20 ደቂቃ ሰጥቶ ይህንን ማድረግ የሚከብድ አይመስለኝም የጸጉራችሁን ጤንነት ለመጠበቅ። ምክንያቱም ጸጉራችንም አንዱ የሰውነት ክፍላችን ስለሆነ ጤናውን ብንጠብቅለት ጥሩ ነው። መጀመሪያ ላይ ተያይዞ ያያችሁት ጸጉር አሁን በውሃና በቅባት ብቻ ምንም ማበጠሪያ ሳልጠቀም እንዴት እንዳፍታታውት አይታችኋል። ይህን ቪዲዮ ከጠቀማችሁና ከወደዳችሁት ላይክ አድርጉልኝ። መጠየቅ የምትፈልጉት ጥያቄና ሀሳብ አስተያየት ካላችሁ ደግሞ በኮሜንት አሳውቁኝ። እንዲሰራላችሁ የምትፈልጉት ቪዲዮ ካለ ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ